በአውራን ቅጣት ትረጨኛለህ፣ እኔም ንጹሕ እሆናለሁ። ታጠኛለህ፣ እኔም ከበረዶ ይልቅ ንጹሕ እሆናለሁ። አቤቱ ስምህን ጠርልኝ። በነዚያ የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 20 በቅድመ በዓለ ፋሲካ ሶበ ኮነ ዮሐንስ እግዚእ ኢየሱስ ከመ በጽሐ ጊዜሁ ከመ ይፍልስ እምዝንቱ ዓለም ወይሁር ኀበ አብ። ከፋሲካ በዓል አስቀድሞ ጌታ ኢየሱስ ከዚህ ዓለም በሞት ተለይቶ ወደ ላከው በዓለም ያሉ ወገኖቹንም ወደ ወደዳቸው ወደ አብ ይሄድ ዘንድ ጊዜው እንደደረሰ ያውቅ ነበርና ለዘላለም ወደዳቸው። ራት ሲበሉም በስምዖን ልጅ ባስቆሮቱ ሰው በይሁዳ ልብ ሰይጣን አደረ።
ያስይዘው ዘንድ ጌታ ኢየሱስም አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደወጣ ወደ እግዚአብሔርም እንዲሄድ ባወቀበት ጊዜ እራት ከሚበሉበት ተነስቶ ልብሱን አኖረና ሽርጥ አንስቶ ታጠቀ። በኩስኩስቱም ውሃ ቀርቶ የደቀ መዛሙርቱን እግር ያጥብ ጀመር። በዚያ በታጠቀው ሽርጥም ወለወለ። ወደ ስምዖን ጴጥሮስም ደረሰ። አቤቱ እግሬን የምታጥበኝ አንተ ነህን? አለው። ጌታ ኢየሱስም እኔ የምሰራውን አንተ ዛሬ ብታውቅ ኋላ ግን ታውቀዋለህ፣ ባታውቅ ኋላ ግን ታውቀዋለህ ብሎ መለሰለት። ጴጥሮስም መቼም ቢሆን አንተ እግሬን አትጠበኝ አለው። ጌታ ኢየሱስም አታጥበኝም አለው። ጌታ ኢየሱስም እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም አቤቱ እንኪያስ የምታጥበኝ እግሬን ብቻ አይደለም እጄንም ራሴንም እንጂ አለው። ጌታ ኢየሱስም መላ አካሉን የታጠበ ከእግሩ በቀር ሊታጠብ አይሻም፣ ሁለንተናው ንጹሕ ነውና። እናንተማ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ጌታ ኢየሱስም የሚያስይዘውን ያመለክት ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውን ካጠባቸው በኋላ ልብሱን ለብሶ አብሯቸው ዳግመኛ ለማዕድ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አወቃችሁን? እናንተ ጌታችን መምህራችን ትሉኛላችሁ፣ መልካም ትላላችሁ፣ እኔ እንዲሁ ነኝና። እንግዲህ እኔ ጌታችሁ መምህራችሁ ስሆን እግራችሁን ካጠብኳችሁ እናንተ እንዲሁ የወንድሞቻችሁን እግር ልታጥቡ ይገባችኋል። እኔ እንደባላደረግሁላችሁ እናንተ ልታደርጉ ምሳሌነቴን ሰጥቻችኋለሁና እውነት እውነት እላችኋለሁ ከጌታም የሚበልጥ ባሪያ የለም፣ ከላከው የሚበልጥ መልእክተኛም የለም። ይህን ብታውቁ ብፁዓን ናችሁ። ከሰራችሁት ግን ይህን የምናገር ስለ ሁላችሁ አይደለም። የመረጥኳቸው እነማን እንደሆኑ እኔ አውቃለሁ። ነገር ግን መጽሐፍን የተናገረው ይደርስ ዘንድ ማዕዴን የሚመገብ እግሩን በእኔ ላይ አነሳ። አሁን ግን ከመሆኑ አስቀድሞ እነግራችኋለሁ፣ በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ። እውነት እውነት እላችኋለሁ እኔ የላኩትን የተቀበለ እኔን ተቀበለ፣ እኔንም የተቀበለ የላከኝን ተቀበለ። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ቀዳሚው